ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ቴክኒሻን ሃይደር ነኝ። ዛሬ ይህንን ኦልድ ሬዲዮ የቴፕ ካሴት ብቻ የሚሰራ ሞዲፋይ በማድረግ ብሉቱዝ እና ፍላሽ እንዲያጫውት ነው የምናደርገው። አንድ ደንበኛዬ ሞዲፋይ አድርገህ ብሉቱዝ እና ቴፕ እንዲሰራ አድርግልኝ አባቴ ማስታወሻ ነው ባለኝ መሰረት ነው የማስተካከለው። እዚህ ጋር ነው ቀደን የምናስገባት እቺን ፓርት። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን ትችላላችሁ። እኔን ለማበረታታት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። እንዲህ አይነት ኦልድ ሬዲዮ ያላችሁ ይሄን ቪዲዮ ያያችሁ ብሉቱዝ እና ፍላሽ እንዲሰራ ማድረግ ትችላላችሁ። ስለዚህ አሁን በቀጥታ ወደ ቪዲዮ እንግባ። አሁን እዚህ ጋር ስፒከር ስንነቅል ቀስ ብለን እንነቅላለን እንዳይበጠስብን። እቺ ያው የቴፕ ናት እቺኛዋ እና እቺ የቴፕዋም ጥቅም አሰጥም፣ ግን እሷን ስንነቅል እንጠነቀቃለን። በሷ ምክንያት ሌላ ቦርድ ላይ ሌላ ነገር እንዳናበላሽ ቀስ ብለን ነው የምንነቅለው። እና አሁን ይሄ ነው በቃ ቦርዱ እቺ ናት አሁን ቦርዷ። ስለዚህ ይሄንን እንፈታና እዚህ ላይ ነው እንግዲህ ያ የሚበየደው። እስቲ ቦታውን እናየዋለን። እና እቺኛዋን አሁን እዚህ ጋር ከመንቀላችን በፊት እነዚህ የድምጽ መጨመሪያ ምናምኖች አሉ ከስር እዚህ ጋር ተያይዘዋል። ስለዚህ ቅድሚያ ዝም ብለን እናወጣለን ካል ስለሚሰበር እነዚህን መጀመሪያ መንቀያ አዘጋጅተን እኚህን እንነቅላቸዋለን። በዚህ አይነት ሁኔታ እንደዚህ መፈንቀያ አምጥተን እቺን እንነቅላለን። ከዛ ደግሞ ያው እቺኛዋን እንነቅላለን። እቺን እንነቅላለን። ከዛ እቺን ቀስ ብለን እንደዚህ እናወጣታለን። በቃ አሁን እቺ ሌሎች እንትኖችም ስታዩ ዋና አይሲው ይሄ ነው። ሳውንድ አይሲው ይሄኛው ነው። ይሄ ማለት እግሩ ይሄ ነው። ስለዚህ እነዚህ እግር ላይ እንደዚህ መራቅ እያስነካን እንዲ እያደረግን ድምጽ እንፈልጋለን። ከዛ ልክ ድምጽ ያገኘንበት ቦታ ላይ የድምጹን ለዚህኛዋ እቺ ለምሳሌ እኔ ያዘጋጀሁትን ላሳያችሁ። ሌላም ቪዲዮ አለ እሱንም ማየት እንችላለን። እቺ ቦታዋ እዚህ ጋር ነው። እቺ የድምጽ ናት። እቺኛዋ ደግሞ እንድትበራ 5 ቮልት እንዲበራ ስለሚያስፈልገው ይሄ የቮልት መስጫው ነው። ስለዚህ እቺ ቦታዋ እዚህ ጋር ነው። እቺ እዚህ ጋር ነው ቦታዋ። ስለዚህ አሁን ገልብጠን ብናየው በዚህኛው በኩል ግራውንድ ይላል፣ በዚህኛው በኩል ደግሞ ቪሲሲ ቮልት ይላል። እነዚህ ደግሞ ይሄኛው ኬብል የተሰካበት የድምጹ አንደኛው በኩል አንቴና ይላል፣ ሌላው ደግሞ ሌፍት ስፒከር ኢንፑት፣ ራይት ስፒከር ኢንፑት እና ግራውንድ ናቸው። ስለዚህ ግራውንድ አለ፣ እዚህኛው ላይ ግራውንድ አለ፣ ስፒከር አለ፣ አንቴና አለ። ስለዚህ አሁን ዳር ላይ ያለው ይሄኛው ዳር ላይ ያለው አንቴና ነው፣ በአንድ ዳር ያለው። ሶስት አሉ፣ ዳርና ዳር ስፒከር ነው፣ መሃሉ ግራውንድ ነው። ስለዚህ የዚህን እዛ ላይ የምንሰጠው የዚህን ግራውንድ እዛኛው ግራውንድ ላይ፣ ከዛ የዚህ የድምጹን እዛኛው ድምጽ ላይ እንሰጠዋለን። ይሄኛው ደግሞ አንደኛው እንዳልኳችሁ ቪሲሲ ቮልቴጅ ነው፣ አንደኛው ደግሞ ግራውንድ ነው። ስለዚህ ሄደን ይሄኛውን ቮልቴጁን በቮልቴጅ ቦታ ላይ ግራውንዱን በግራውንድ ቦታ ላይ 5 ቮልት ለዚህ እንሰጣለን ማለት ነው። ስለዚህ አሁን ቦርድ ላይ ደግሞ ምን ሰራውን አብረን እንደዚህ ኬብል ይሄንን ስንገዛው አብሮ ይሰጣል እንደዚህ ኬብል። ስለዚህ እኚህን ኬብሎች ነው አምጥተን እዚህኛው ቦርድ ላይ የምንበይደው ማለት ነው። እቺኛዋን ግራውንድ ተጠቀማለሁ፣ እቺኛዋን ደግሞ ቮልቴጅ ይሰጣል። እኔ አሁን በተለምዶ ስለማቃት ነው። እናንተ ግን እንደዚህ አይነት ቴፕ ስፒከር ካላችሁ እንደዚህ የነካችሁ የትኛውን ቦታ ላይ እንዲ የነካችሁ ልክ የድምጽ ቋቋ ምትል ድምጽ ስታገኙ እሱ ጋራ ታመጡና እነዚህን እሱ ጋራ ታመጡና ትበይዳላችሁ። ለምሳሌ ይሄኛው የድምጽ ነው ብለናል። ስለዚህ ይሄ የድምጽ ነው ብለናል። ከነዚህ ውስጥ አሁን ይሄኛው ግራውንድ ነው፣ ጥቁሩ ግራውንድ ነው። ይሄ ደግሞ የድምጽ ነው። ስለዚህ አሁን ቀጥታ ወስደን አምጥቼ እዚህ ጋራ ነው ቀጥታ መበይደው። እቺ ግራውንድ ናት፣ በቃ ግራውንድ ሰጠነው። እቺኛዋ ደግሞ ቮልቴጅ ናት፣ ማን ነው ስፒከር ድምጽ ናት እቺኛዋ። ስለዚህ ድምጹን እዚች ጋር አምጥቼ ሰጠዋለሁ። የድምጹን ሰጠሁት ማለት ነው። ስለዚህ እንደነገርኳችሁ እቺ ግራውንድ ናት፣ እቺኛዋ ደግሞ የድምጽ ናት። ስለዚህ ይሄ ይመጣና ቀጥታ እዚህ ውስጥ ይገባል። አንደኛው ግራውንድ ነው፣ አንደኛው ድምጽ ነው። በቃ አሁን ድምጽ ጨረስን። እቺ ደግሞ እንድትበራ ግዴታ ምን ያስፈልጋታል? ፓወር ያስፈልጋታል።
ፓወር ደግሞ የምናገኘው በምን አይነት መንገድ ነው ለማታውቁት ሰዎች ከዚህ ይሄ ትራንስፎርመር ነው ሙሉ ሬዲዮኑን ያገኘው ፓወር ከዚህ ነው ሶኬት በጀርባ እዚህ ይሰካል በዚህ የተሰካው ሶኬት እዚህ ጋር ነው የሚመጣው እዚች ኬብል ላይ ስለዚህ እቺን ኬብል ተከትለን ስንሄድ ይሄው እዚህ ጋር ነው የሚገባው ይሄ ማለት እዚህ ጋር ነው ስለዚህ አንዱ ግራውንድ ነው አንዱ ፓወር ነው ቀላል ነገር ነው በቃ ስለዚህ ይሄንንም እንወስድና ይሄኛው ግራውንድ ነው ይሄኛው ፓወር ነው አምጥተን እዚህ ጋራ ፓወሩ እዚህ ጋራ ግራውንዱን እንሰጠዋለን ማለት ነው በዛ አይነት ሁኔታ አድርገን ይሄ ይበራል እስኪ አሁንም አብረን እንይ እዚህ ጋራ ግራውንድ ከዛ እዚች ጋራ ደግሞ ቮልቴጅ ማለት ነው ፓወር በዚህኛው በኩል አይ ሰላም ቢሆን አገሯል ስለዚህ አሁን ፓወሩን እዚህ ጋራ ሰተናል በዚህ ሁኔታ የድምጹን እዚህ ጋራ ሰተናል አሁን ደግሞ እስቲ ከመግጠማችን በፊት ስፒከሩን አያይዘን ቼክ እናድርግ የስፒከር መሰኪያዋ እቺ ናት ስለዚህ አሁን ስፒከሯን እንሰጣታለን ስፒከሯን ሰክተናል ስለዚህ እስቲ አሁን ደግሞ ከኋላ ዝም ብለን ለሙከራ ያህል እንዲናደርግና ከኋላ ደግሞ ሶኬቱን ሰተን እንሞክረዋለን ስለዚህ አሁን ሶኬት ሰተን ሶኬቱን ሰካውት ለምሳሌ ሬዲዮ FM mode እንደምታዩት አሁን ሬዲዮ ሰርች እያደረገ ነው ስለዚህ ሰርቶልናል አሁን ደግሞ እንዴት እንደምንገጥመው አሳያችኋለሁ ተከታተሉ ስለዚህ አሁን እኔ እቺን ለማስገባት እንዲመቸኝ እንትን ማለት እቺ ነበረች እንዲህ አይነት ቴፕ ሆነ እናንተም እቺኛዋን ላስቲክ ስለሆነች ልጣችሁ ታነሷታላችሁ እቺ ልጣችሁ ታነሷታላችሁ ይሄን ትንሽ ካልበቃው በካውያ ሰፋ ታደርጉትና እቺ እንደዚህ እንድትገባ ማለት ነው ሰፋ ታደርጉትና እንዴት አድርጉላችሁ ከውስጥ ደግሞ ያለውን አብረን እንጨርሳለን ማለት ነው ስለዚህ አሁን ስፒከሩን እስክንጨርስ ድረስ እንነቅለዋለን ስለዚህ እቺን አሁን ቦታው ላይ ይሄንን በይደናል እንዳያችሁት ቦርዱን ቦታው ላይ አድርጎ መግጠም ነው የሚቀረን ማለት ነው ተከታተሉ ቴፕ የምትጠቀሙ ከሆነ ምናልባት አንዳንዴ የድሮን ቢሆን የቴፕ ካሴት ሊኖር ይችላል ካለ እኚህም በቦታቸው ሰክተን መመለስ አለብን ነገር ግን ማጠቀሙበት ከሆነ ይሄ ቢወጣም ምንም ትርጉም ስለሌለው ችግር የለውም ግን ቢያንስ ለውበቱም ቢሆን ቦታው ላይ ሰክተን እንመልሰዋለን
አሁን ገጥመን ጨርሰናል። እንግዲህ ለመጨረሻ ጊዜ አሁን እቺን ሰካክተን ቦታው ላይ መሞከር ነው የሚቀረን። እቺኛው እንደነገርኳችሁ የፓወር ቦታዋን ሁለቱ በቦታው ይሄ የድምጹን ምናምን ይሄንን በቦታው እንሰካለን። እስቲ አሁን እንግዲህ ለመጨረሻ ጊዜ እንሞክራለን። ላይክ እና ሰብስክራይብ እንዳይረሳ። ይመቻችሁ። Bluetooth mode እንደምታዩት እንግዲህ በብሉቱዝ ጀምሯል። ኮኔክት አድርጓል ማለት ነው። ድምጽ አሁን እንደምታዩት ነው ማለት ነው። አሁን ያው መስራት ጀምሯል፣ መጥቶልናል። ይሄ ብቻ አይደለም። ሲቀጥል አሁን እኛን ካደረግን በኋላ ድምጽ በዚህኛው መጨመር መቀነስ እንችላለን። እንደነበር ሁሉንም መጠቀም እንችላለን። ብሉቱዝ እንዲሰራ ብቻ አድርገን ማለት ነው። በብቻው ያስንቃል መውደድዋ ወንድሞች ናፈቁኝ መውደድዋ የሚለው ያንቱ ቃል ሁሉም ቤዛ አድርገን ብንወዱ ቀን ማታ ያስብንል መውደድዋ ምንም ነንና ስለዚህ ይህን ይመስላል ድምጽ በዚህ መጨመር መቀነስ ትችላላችሁ። በዚህ እንዲወፍር እንዲቀጥል ማድረግ ትችላላችሁ። ስለዚህ ይሄን ይመስላል። ላይክ ሼር ሰብስክራይብ አድርጉ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። አዲስ አበባ ውስጥ ያላችሁ የትኛውን ቦታ ላይ ቲቪ ከተበላሸባችሁ ያላችሁበት ድረስ መተን እንሰራለን። ይመቻችሁ። ነው ደድዋ በልጉዱን ስማለት